ሰላም ውድ የቶም ቲዩብ ቻናል ተከታታዮቻችን፣ ዛሬም ነግራችሁ ከመተኛታችሁ በፊት በፍጹም ማድረግ የሌለባችሁ አሁን እያደረጋችሁትም ከሆነ ደግሞ ማቆም ስላለባችሁ ነገሮች ነው። ከመተኛቶ በፊት ማድረግ የሌለብዎት 5 ነገሮች። የመጀመሪያው ስልክዎን ወይም የቴሌቪዥን ስክሪን ነው። ከስልኮች፣ ታብሌቶች ወይም ቲቪዎች የሚመጣው ሰማያዊ መብራት ወይም ጨረር ሜላቶኒንን የሚባለውን ለመተኛት የሚረዳዎትን ሆርሞን ይገድባል። ስለዚህ ከመተኛትዎ በፊት ቢያንስ ከ30 እስከ 60 ደቂቃዎች የስልክ ስክሪኖችን ከእይታዎ ያርቁ። ሁለተኛው ደግሞ ከመሸ በኋላ አነቃቂ የሆኑ ነገሮችን አይጠቀሙ። ቡና፣ ሻይ ወይም ኃይል ሰጪ መጠጦች እና ቸኮሌት ሳይቀር ሁሉም ኒኮቲን እንዲሁ አነቃቂ ናቸው። ስለዚህ የመተኛትና የእንቅልፍ ሰዓትዎን ስለሚያዛቡ እነዚህን ባይጠቀሟቸው ይመከራል። ሦስተኛው ደግሞ በመኝታ ሰዓት ከበድ ያለ ምግብ አይመገቡ። ዘግይቶ ከበድ ያለ ምግብ መመገብ የምግብ ቶሎ አለመፈጨት ችግርን ስለሚያስከትል እና ደካማ የእንቅልፍ ስሜትን ያስከትላል። ከመተኛትዎ በፊት ቀደም ብለው ቢያንስ ከ2 እስከ 3 ሰዓታት ተመግበው ለመጨረስ ይሞክሩ። አራተኛው ደግሞ ከባድ የአካል ብቃት እንቅስቃሴ አለማድረግ። የአካል ብቃት እንቅስቃሴ ለጤና በጣም ጥሩ ቢሆንም ከመተኛትዎ በፊት በጣም ቅርብ ሰዓታት ውስጥ መስራት የልብ ምትዎን እና የሰውነትዎን ሙቀት ከፍ ያደርገዋል። ይህም ለመተኛት ከባድ ያደርገዋል። አምስተኛው ደግሞ አስጨናቂ ነገሮችን አይመልከቱ ወይም አያንብቡ። ቀስቃሽ ፊልሞች፣ አስፈሪ ፊልሞች ወይም አሳዛኝ ዜናዎች ጭንቀትን ሊጨምሩ እና አእምሮውን እረፍት ስለሚነሱ በመኝታ ሰዓትዎ ከእነዚህ ነገሮች ራስዎን ያርቁ። ስላዳመጣችሁኝ አመሰግናለሁ። ሐሳቡን ጠቃሚ ሆኖ ካገኙ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ያበረታቱን። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው።